እስኪ አንድ ጥያቄ ልጠይቃችሁ። በእጃችሁ ላይ ባለው ስልክ እስኪ ምንድነው የምትሰሩበት? ይሄንን እስኪ አንድ የሆነ ፕሮጀክት አቅጄ ስለመጣው ነው ብዙውን ጊዜ ማለት ፊል አደርጋለሁና አንዳንድ ጊዜ እኛ ራሳችን ችግራችንን ይዘን ተሸክመን መኖር የምንፈልግ ሰዎች አለን፣ አብዛኞቻችን ማለት ነው። ለምን ስለ እጃችን ላይ ባለው ስልክ ለምን እስኪ አንሞክርም? እኔ አንድ ነገር ልንገራችሁ። አዎ በዩቲዩብ ይከፈላል ገንዘብ፣ ያው ይከፍላል፣ ዩቲዩብ ይከፍላል። እና የግድ እኮ ቀልድ ወይም ደግሞ ሌላ ስትሮንግ ሪያክሽን መሰራት አለበት ማለት አይደለም። ባለው እጃችን ላይ ባለው ስልክ ባለችን ሙያ በምንችለው ነገር ማለት ነው ሪያክት እያደረግን ሰርተን በሶሻል ሚዲያ መለወጥ እንችላለን ማለት ከስራችን ጋር ጎን ለጎን ማለት ነው። አስቡት ዛሬ ላይ አንድ 10,000 ብር ከሚከፈለው ሰራተኛ ይልቅ $200 በወር የሚያገኝ የሶሻል ሚዲያ ባለሙያ ትልቅ ገቢ ያለው ማለት ይቻላል። አስቡት $1 140 ብር ነው። እንግዲህ ኦልሞስት እሺ 120 አድርጉት በባንክ 125 ነው ምናምን አለ። እሱ አይደለም ቁም ነገሩ፣ ግን የቱ ይሻላል ነው። ምናልባት 2 ወር 3 ወር ሊፈጅ ይችላል ሞኔታይዝ ለመሆን፣ ግን ፊውቸሩን አስቡት። እና ዩቲዩብ ላይ እስኪ እንዴት አድርጋችሁ ሞኔታይዝ መሆን እንደምትችሉ እንዲሁም ደግሞ እንዴት ገንዘብ መሰብሰብ እንደምትችሉ በዩቲዩብ እንዴት አድርጋችሁ ቪዲዮ አፕሎድ ማድረግ እንደምትችሉ እኔ ያሳያችኋለሁ። ስለዚህ ሞኔታይዝ ሆናችሁ በቀላሉ ግን አብዛኛው ሰው ስልክ አለን እርግጠኛ ሆኜ የምነግራችሁ ነገር እዚህ እኔ ቻናል ላይ ኦልሞስት 875 ሰብስክራይበር አለ። ከነዛ ውስጥ እርግጠኛ ሆኜ የምነግራችሁ 800 ሰው ተች ስልክ ነው የያዘው። 800 ሰው ማለት ነው። ሲጀመር ተች ስልክ ወይም ደግሞ ታብሌት ወይም ደግሞ የሆነ ነገር ሳይኖር በይሄን ቪዲዮ ማየት አትችሉም። እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። እንደው ብንወስደው እንኳን ማለት ነው። ግን አብዛኛው ከዛ መካከል 100 ሰዎች አይሆኑም በሶሻል ሚዲያ የሚከፈላቸው ማለት ነው። ነገር ግን አንድ ኮሚኒቲ አለ፣ ቴሌግራማችን ላይ አለ፣ ዲስክሪፕሽን ውስጥ አስቀምጠዋለሁ። ጆይን አድርጉ። እዛ ላይ ብዙ ነገሮችን መማማር እንችላለን። ከዛ ባለፈ ዩቲዩብ ላይ የሚለቀቁ ቪዲዮዎች አሉ፣ በየሰዓቱ እንዲደርሷችሁ ሰብስክራይብ አድርጉት፣ ኖቲፊኬሽኑን አብሩ። ከዛ በኋላ ብዙ ነገሮችን መስራት እንደምንችል፣ እንዴት አድርጋችሁ የዩቲዩብ ቪዲዮ መጫን እንደምትችሉ፣ እንዴት አድርጋችሁ ቪዲዮአችሁን ቫይራል እንደምታወጡ፣ እንዲሁም ደግሞ ስክሪፕት ሀታ እንዴት አድርጋችሁ ከኤአይ ጄነሬት አድርጋችሁ እንዴት ፖስት እንደምታደርጉ እያንዳንዱን ነገር አሳያችኋለሁ እኔ ማለት ነው። ለዚህ እንግዲህ ቃላይ ነው እና ፕሊስ ለመስራት ለራሳችሁ እያንዳንዱን ነገር ራሳችን ሰርተን ፖስት አድርገን እንድንለወጥ ይሁን እላለሁ። መልካም ጊዜ ይሁንላችሁ።